ሰላም እንዴት ናችሁ? ዛሬ የምናየው በኦንላይን እንዲ ፓስፖርት ቀጠሮ እንደምንወስድ ነው። ቀጥታ ምን እናደርጋለን? ክሮምን እንከፍታለን። ክሮም ላይ ምን ብለን እንጽፋለን? ኦንላይን ኢትዮጵያን ፓስፖርት ብለን እንጽፋለን። ስንጽፍ ይሄ ፔጅ ይመጣልናል። አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን የሚል ይመጣልናል። እሱን አንዴ ክሊክ እናድርገዋለን። ከዛ እንደምታዩት ይሄ ዋናው የኢሚግሬሽን ወይም ደግሞ የኢትዮጵያን ፓስፖርት ዋናው ፔጃቸው ነው። ስለዚህ ስታርቲንግ አፕሊኬሽን የሚለውን እነካለን። ወደ ታች ስክሮል ስናደርግ አግሪ ቱ ዘ ተርም የሚል አለ። እሱን ክሊክ አድርገን እንቀጥላለን። እንደምትመለከቱት ኒው ፓስፖርት አለ፣ ሪኒዋል አለ፣ ሎስት ወይም ስቶለን አለ፣ ፓስፖርት ኢንፎርሜሽን ኮሬክሽን አለ። እነዚህ ሁሉ ተራ በተራ እናያቸዋለን። ዛሬ የምናየው ግን አዲስ ፓስፖርት እንዴት ቀጠሮ እንደምንወስድ ነው። ስለዚህ ኒው ፓስፖርት ብለን እንገባለን። ከዛ ይሄ ፔጅ ይመጣልናል። ቀጥታ ምን እናደርጋለን? ሎኬሽናችን እንመርጣለን። የሚቀርበንን የፓስፖርት ወይም ደግሞ የኢሚግሬሽን ሎኬሽናችን እንመርጣለን። ለምሳሌ አሁን የኛ ደንበኛችን አዋሳ ይቀርባታል ሻሸመኔ ስለምትኖር ማለት። ስለዚህ አዋሳ የሚለውን የሳውዝ ኔሽን ናሽናሊቲ እንመርጣለን። ከዛ ሲቲ አዋሳ፣ ኦፊሱ አዋሳ ነው። ዴሊቨሪ ሳይት ደግሞ አዋሳ ኦፊስ ነው። እንደዚህ ይህንን ሞላና ኔክስት እንለዋለን ማለት ነው። ይሄ ኔክስት ካልን በኋላ ይሄ ፔጅ ይከፈታል። ከዛ ቀኖቹ ቢዚ ናቸው እንዳጋጣሚ ዛሬ። ስለዚህ ማርች 13 ፍሪ ነው። ቀኑን እንመርጥለታለን እንግዲህ። ከዛ ሰዓቱን ታይም ኢንተርቫላችንን እንመርጣለን። ከዛ የደንበኛችን ስም ወይም ደግሞ የራሳችን ስም በዚህ መልክ እንሞላለን። የፈርስት ኔም የራሳችን ስም ነው። ከዛ ፋዘር ኔም ይላል። ፋዘር ኔም ደግሞ የአባት ስም ነው። ስለዚህ ይሄንን እንሞላለን ማለት ነው። ረሂማ ዌና። ከዛ አያት ስም ደግሞ ዱሌ ነው። ስለዚህ ቀጥታ ይሄን ከሞላን በኋላ ዴት ኦፍ በርዝ የሚላል። ዴት ኦፍ በርዝ የሷ ሚያዝያ 25 1992 ነው። ስለዚህ ይሄንን ወደ ፈረንጅ ኮንቨርት ማድረግ አለብን። እሱን ደግሞ በኢትዮ ኮንቨርተር አለ አፕ ነው። እዛ ውስጥ እንወስድና በዚህ መልክ እንቀይራለን። ከላይ ዓመተ ምህረቱ 1992 ነው። ወሩ ደግሞ ሚያዝያ ነው፣ 8ኛ ወር ነው። ቀኑ ደግሞ 25 ነው። ይሄንን ወደ ፈረንጅ ስንቀይር እንደዚህ ይመጣልናል ማለት ነው። ማርች ወይም ደግሞ ሜይ 5 ሜይ ላይ ነው። ከዛ ሜይ 3 2000 ላይ የሚሰጠን ይሄንን የሞላ ነው። ቀጥታ እናደርጋለን በአማርኛ እንጽፋለን ማለት ነው። በአማርኛ ስሟን እንጽፋለን። የደንበኛችን አሁን ረሂማ የሚለውን በአማርኛ ታይፕ ማድረግ ይጠበቅብናል ማለት ነው። ይሄ ሁሉ በስልካችን ነው ባይዞ በስልካችን ነው እየሞላን ያለ ነው። ይሄን የምታውቁ ረሂማ የአባት ስም፣ ዌና የአያት ስም ዱሌ ነው። ይሄንን እንሞላለን። ከዛ ስልክ ቁጥር ግዴታ ነው። በዚህ ላይ በደንብ ማስተዋል አለብን። ስልክ ቁጥር ለምንድን ነው መጨረሻ ላይ አሁን የመጣው ሲስተም ምንድነው? በስልክ ቁጥራችን ነው ቴክስት ገብቶልን ፓስፖርት መሰራት አለመሰራቱን የሚነግሩን። ስለዚህ በጥንቃቄ መሙላት ይጠበቅባቸዋል ማለት ነው። በጥንቃቄ ማንዳተሪ ነው ደግሞ ፎርሙ ላይ ሲሞላ ኦንላይን ይሄንን በደንብ መሙላት አለባችሁ። እኛም በዚህ መልክ ሞልተናል። የትውልድ ቦታ ይጠይቃል። ማንዳተሪ ነው እነዚህ አሁን እንደዚሁም ደግሞ ጀንደር ሰሌክት ማድረግ አለብን። ፊሜል ነች ያለች የማርሻል ስታተሷ ሲንግል ናት። ኔክስት እንላለን። ከዛ እዚህ ጋር የሚመጣልን አሁን ያለችበትን አድሬስ ይጠይቀናል። ሪጅኗ ኦሮሚያ ነው። ኦሮሚያን ከነዚህ ውስጥ እንመርጣለን። ከሚመጣልን ውስጥ ሲቲዋ ኮፈሌ ነው። ስቴት ደግሞ ኦሮሚያ። ይሄ ግዴታ አይደለም ግን ሁለቱ ግድ ነው። ሪጅኑና ሲቲው ግድ ነው። ኔክስት እንላለን። እዚህ ጋር ፋሚሊ ይጠይቀናል። ስለ ግዴታ ስላለን ኔክስት እንለዋለን ማለት ነው። ይሄንን ፓስፖርታችን ያው 32 ፔጅ ነው። ያው ኔክስት እንለዋለን። ይሄን ነው። ከዛ በዚህ መልክ ይሄን ይመጣልናል። በመጨረሻው እዚህ ጋር ጥንቃቄ አድርገን መሙላት አለብን። ምን ይላል? መጀመሪያው ቫሊድ ሬዚደንት አፕሊኬሽን አይዲ ይላል። ስለዚህ እኛ ቀጥታ ከፎቶ ካነሳ ነው ፔጃችን ውስጥ እንወስዳለን ማለት ነው። አይዲዋን እንደምትመለከቱ ከጋለሪያችን ፎቶዋን ወስጄዋለሁ። ማነው አይዲዋን ወስጄዋለሁ። እዛ ላይ መጀመሪያ ላይ አይዲ የሚገባው፣ ሁለተኛ ላይ በር ሰርቲፊኬት ነው ደግሞ ልደት ሰርቲፊኬታችንን እናስገባለን። እዚህ ጋር ጥንቃቄ ማድረግ አለብን። ሁለቱም ከ1 ሜጋባይት በታች መሆን አለባቸው ሳይዛቸው። ከዛ በላይ ከሆነ ሲስተሙ አይቀበልም። እዚህ ጋር በጥንቃቄ እንሞላለን። ደን ምን እናደርጋለን? ይሄንን ፔጅ ሎድ ካደረገ በኋላ ያስመርጠናል። በቃ በትክክል መሙላታችንን በዚህ መልክ ያመጣልናል ማለት ነው። ሙሉ ስሙን ቼክ እናደርጋለን። ወደ ኋላ መልሰንም ቼክ ማድረግ እንችላለን። ኮንፊርም እና እንቀጥላለን። ከዛ እዚህ ጋር የክፍያ አማራጩን 2000 ብሩን በየትኛው እናስገባለን? ብራንች ሄደን ነው በሲቢ ሞባይል ነው ወይም በቴሌ ብር? በቀላሉ ለማየት እኛ በቴሌ ብር እንላለን። በቴሌ ብር
ይሄ የመጨረሻው ስቴፓችን ነው ማለት ነው። እንግዲህ ይሄ እንደምትመለከቱት የመጨረሻው ፔጃችን ነው። ይሄ ነው ፕሪንት አውት መሆን ያለበት መጨረሻ ላይ። ከዛም በኋላ ምን እንደምናደርግና እንዴት ኦንላይን ፕሪንት አውቱን ይዘን እንደምንሄድ በቀጣይ ስቴፕ ምናየው ይሆናል። ፓርቱ ይሰራ ብላችሁ ኮሜንት ለጻፉ።